በድጋሚ በጣም አመሰግናለሁ። እግዚአብሔር አምላክ ይባርክ። በመጽሐፍ ቅዱስ በሆነ አርእስቶች ላይ እንድንነጋገር እህታችንን ዲቦራን በጠየቀች መሰረት አንተም እንደዚሁ ፈቃደኛ ሆነ ከኔ ጋር ስላገናኘችና እንድናወራ ፈቃደኛ በሆንበት ነገር ላይ ለማውራት ዝግጁ ሆነ ስለመጣህ በጣም አመሰግናለሁ። ስለዚህ ይሄንን ንግግራችንን መጽሐፍ ቅዱሳዊ መሰረትነት ባለው በብሉይና በአዲስ ኪዳን መጽሐፍት በዛ አርእስት ጉዳይ ብቻ ላይ እንድንነጋገር ነው። ያው እንግዲህ አርእስቱ ምናልባት አልጻፍነውም ወይ መጽሐፍ ካለብኝ በሞባይሌ ላይ ባለው ጽፈዋለሁ። የምንነጋገርበት አርእስት ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው ብሎ በሚለው መጽሐፍ ቅዱስን መሰረት ባደረገ ብሉይና አዲስ ኪዳንን፣ ወንድማችን ደግሞ አማላጅ አይደለም ብሎ የሚለውን ብሉይና አዲስ ኪዳንን መሰረት ባደረገ ልንነጋገር ነውና እግዚአብሔር አምላክ ጊዜያችንን እንዲባርክልን እንግዲህ ሁላችን በምንስማማበት በጸሎት መጀመር እንችላለን። አይ ብለን ካልን ደግሞ እንደዚሁ ዝም ብለን መቀጠል እንችላለን። ችግር የለውም። እግዚአብሔር ለዘላለም ስሙ ይባረክ። ምናልባት መናገር እንችላለን። አዎ ትችላለህ፣ እሰጥሃለሁ። ኦኬ፣ በጣም ይቅርታ። በጣም አመሰግናለሁ እድሉን ስለሰጠኝ። የተዋሕዶ ልጆች የድንግል ማርያም ወዳጆች ሰላማችሁ ይብዛልን በአጠቃላይ እና ያው ጉዳያችንን ከመጀመራችን በፊት ጸሎት ብለሃል። በጸሎቱ በእርግጥ እስማማለሁ፣ ግን የጸሎቱ ስትራቴጂ ከመጽሐፍ ቅዱስ ውጭ የሆነ ጸሎት ስለሆነ የምታደርገው ከኔ ጋር የማይስማማ ስለሆነ ምናልባት ወይኔ ልውጣና ጸሎትን ከጨረስኩ በኋላ ገብቼ መቀጠል እንችላለን። ምክንያቱም መጽሐፍ ቅዱሳዊ ጸሎት ስለማታደርግ ማለት ነው። ከመጽሐፍ ቅዱስ ጋር ፍጹም የሚጋጭ ጸሎት ነው የምታደርገው እና በዚህ አጋጣሚ ቀጣይንን ርዕሳችን አይደለም። በእርግጥ ግን ያው መናገር ስላለብኝ ነው። ወደ ጉዳያችን ከመግባታችን በፊት መናገር ስላለብኝ ነው እና ጸሎት የግድ ማድረግ አለብኝ ብለህ ካሰብክ እኔ ልውጣና ጸሎት አድርጋችሁ ጨርሱ፣ ከዛ ገባለሁ። ሁለተኛ ደግሞ እንድታውቁት የምፈልገው ነገር ወይም ደግሞ አንተም እንድትረዳው የምፈልገው ነገር እዚህ ጋር ያላችሁ የተዋሕዶ እምነት ተከታዮች፣ የኦርቶዶክስ ተዋሕዶ እምነት ተከታዮችም እንድታውቁት የምፈልገው ነገር ወይም ደግሞ ሌሎቹም በአንተ ስራ ያሉትም እንዲያውቁ የምፈልገው ነገር እኔ አንድ ግለሰብ ነኝ። ቤተክርስቲያን ስልጣንን ሹመትን የሰጠችኝ ግለሰብ አብሎም አንድ ተራ ምዕመን ነኝ። ቤተክርስቲያንን ወክዬ ልናገርም ላወራም አልችልም፣ ግን ራሴን ወክዬ ነው እየተከራከርኩ ያለሁት። እንግዲህ ወንድም ኤልያስ በጋበዘኝ መሰረት እየሄድክበት ያለው እምነት ወይም ደግሞ ክርስቶስ አማላጅ ነው ማለት ትክክል አይደለም ብዬ ከሱ ጋር ነው ሙግት ወይም ደግሞ ውይይት ወይ ደግሞ ክርክር በፈለጋችሁት መንገድ